አምላክ ስለሆነ እግዚአብሔር ታላቅ በኃይሉ አምላክ ስለሆነ በራሱ ጊዜ ይገለጣል። እግዚአብሔር በእኔ ጊዜ አይገለጥም። እግዚአብሔር በአንቺ ጊዜ አይገለጥም። እግዚአብሔር በአንተ ጊዜ አይገለጥም። እግዚአብሔር በራሱ ጊዜ ይገለጣል። ከኛ የሚጠበቀው ምንድን ነው? እግዚአብሔር መጠበቅ ብቻ። አሜን። ኢየሱስን መጠበቅ ይሆንልናል። አሜን። ኢየሱስን መጠበቅ ይሆንልናል። እንደዚህ ሆኖ ባለበት ጊዜ አብርሃም ያለ ልጅ ቀረው። ተስፋ የለኝም፣ እንደዚህ አደርጋለሁ እያልክ ዋሽተኛል ብሎ ሊሆን ይችላል። እግዚአብሔር ለአብርሃም እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ እያለ ብዙ ተናግሮለታል። ነገር ግን በዚህኛው ላይ እግዚአብሔር እኔ ኤልሻዳይ ነኝ ብሎ ሲያወራለን እንደ ትናንትና እንደ ኤልሻዳይነቱ እንዳይመስላችሁ። ሰው እኔ አደርጋለሁ ብሎ ሀሳብ ሊቀይር ይችላል። እኔ ግን ሰው አይደለሁም እና እኔ ኤልሻዳይ ነኝ ማለት አደርጋለሁ ካልኩኝ አደርጋለሁ ማለት ብቻ ነው። ክብር ለኢየሱስ ይሁን። እግዚአብሔር አደርጋለሁ ካለ እናንተ ሳያደርግ የምትሆንበት ምን ምክንያት አለ? እግዚአብሔርን ጠብቂ። እግዚአብሔር አምላክ የገባልህን ቃል ይፈጽምልሃል። ኧረ አሜን በሉ እስቲ። እግዚአብሔርን ጠብቅ። እግዚአብሔር ከተስፋዎቻችን ጋር እግዚአብሔር ያገናኘናል። ሃሌሉያ። እግዚአብሔርን ጠብቅ። በእንደዚህ አይነት ሀሳብ ያለ ልጅ ቀረው። እባርካለሁ ብለኝ አልባረከኝም፣ አደርጋለሁ ብለኝ አላደረክብኝም እያለ እየጮኸ ባለበት ጊዜ መላእክቶች ወረዱ። እግዚአብሔር ወረደ። በአድዋ ዛፍ ተገለጠለት። አብርሃምም ሮጦ ከድንኳን ወጣና ባሪያዬ በፊት ሞገስን ያገኝ ዘንድ እባክህን አትለፈኝ አለ። ኢየሱስ ጌታ ነው። እግዚአብሔርን ጠብቂ። ዛሬ የማያልፈው የእግዚአብሔር ክብር ያገኝሃል። እግዚአብሔርን ጠብቂ። ትናንትና እንደተወሳቀልክ አይሆንም። ዛሬ እግዚአብሔር ያላቅቅሃል። እግዚአብሔርን ጠብቅ። እግዚአብሔርን ጠብቅ። አብርሃም ጉልበቱ ተብረክርኳል፣ አቅማቷል፣ ስሏል፣ አርጅቷል። የአብርሃም ማርጀት ለእግዚአብሔር ጉዳይ ነው እንዴ? ለእግዚአብሔር የሚሳን ነገር አለ እንዴ? ማድረግ የሚችል እግዚአብሔር የጠራው እግዚአብሔር ስለሆነ ሰማይ በፊቱ መጥቶለት ጉልበቱ ለዛለው አቅም ላጣው ለአብርሃም ጥያቄ ዘመናትን ያስቆጠሩ ጥያቄዎች ሊመለሱለት እግዚአብሔር ከሰማይ ወረደለት። ዛሬም እንዲሁ እግዚአብሔርን ለሚጠብቁ እግዚአብሔርን ለሚጠባበቁ እንዲሁ እግዚአብሔር ከሰማይ ይውረድላችሁ። እግዚአብሔር ጥያቄዎቻችሁን ሊመልስላችሁ እንዲሁ ከሰማይ ይውረድላችሁ። ሳራ እንዲሁም እግዚአብሔር ተናግሮ ዘግይቶብኛል። ሳራ የታለች? እግዚአብሔር እንዲህ ብሎ ተናገረ። የዛሬ ዓመት ሲመጣ ወንድ ልጅን ስትል ያለው ሲል ሳራ በድንኳን ውስጥ ሆና ምን ሆነች? ሳቀች ይላል። የማሽን ሳቅ የመጣው ሰማይ ነው። በሁሉም ነገር ላይ ፈራጅና ውሳኝ የሆኑ ነገሮችን የሚገልጥ እግዚአብሔር ነው። ነገር ግን በዛሬ ዓመት ልክ በዚህ ሰዓት ወንድ ልጅን ይሰጣለሁ ብሎ እግዚአብሔር ሳይወራ በእግዚአብሔር ላይ ሳቀች፣ በእግዚአብሔር ላይ ተሳለቀች። ዛሬ ነገሮቻችሁ ስለዘገየባችሁ እግዚአብሔር ከእናንተ ጋር እንዳለ ያላመናችሁ አላችሁ። እግዚአብሔርን ጠብቁ። የዛሬ ዓመት እግዚአብሔር እንቆቅልሽን ይፈትልሃል። ልጅ የለኝም ብላችሁ የምትጨንቁ አላችሁ። እግዚአብሔርን ጠብቁ። እግዚአብሔር እናንተ አንድ በር ነው እየጠበቃችሁ አላችሁ። እናንተ አንድ ልጅ እንዲሰጥላችሁ ነው እግዚአብሔርን የምትጠይቁት። ነገር ግን እግዚአብሔርን ጠብቁ። እግዚአብሔር መንታ የሆኑ ልጆችን ይሰጥላችኋል። አሜን በሉ እስቲ። እግዚአብሔር በእኔ ጊዜ ቢመጣ እግዚአብሔር የክብሩን ሊነካ ይችላለሁ። ነገር ግን እግዚአብሔር የራሱ በሆነ ጊዜ ላይ ሲገለጥ ክብሩን ምስጋናውን ከኛ ሊቀበል ስለፈለገ ነውና። አሜን። ክብር ለእርሱ ይሁንለት። አሜን። ክብር ለእርሱ ይሁንለት። ሳራ እኮ ለእግዚአብሔር ማስረጃን አቀረበች። አሁን ባነበብኩላችሁ ክፍል ላይ እኔ እኮ ፍቶት ማድረግ አልችልም፣ የሴትን ወግ አልፋለሁ፣ አርጅቻለሁ። አብርሃም ቢሆን እንዲሁ አርጅቷል። ይህ እንዴት
እንዴት ይሆናል? ተፈጥሮንስ ቢሆን አይፈቅድም። ይህ ሊሆን አይችልም ብላ የመጣው እኮ የሰማይና የምድር ባለቤት ሆነ እግዚአብሔር ነው እየተናገረ ያለው። ነገር ግን በዚህ ሁሉ እግዚአብሔር ይጠበቃል። አሜን አትሉም? ቢመሽም እግዚአብሔር ይጠበቃል። እንዲሁም ባይነጋም እግዚአብሔር ይጠበቃል። ሁኔታዎቹ ቢመቹ ባይመቹ እግዚአብሔር ይጠበቃል። ለዮሴፍ እኮ እግዚአብሔር ንጉሥ እንደሚሆን በግዞት ቤት በራሱ ባለቤት ሀገር ላይ ልክ በእኛ ሀገር ቋንቋ እንደምናውቀው የሀገሪቱ ገዢ ጠቅላይ ሚኒስትር እንደሚሆን እግዚአብሔር ተናግሮለታል። ነገር ግን በወንድሞቹ እንደሚሸጥ እግዚአብሔር አልነገረለትም። ነግሮለታል እንዴ? አልተናገረም። በወንድሞቹ እንደሚሸጥ በጉድጓድ ውስጥ እንደሚጣል በዛ በግብፃውያን እጅ ተሽጦ እንደሚሄድ በሄደበት በባርነት ቀንበር እንደሚታሰር እግዚአብሔር ተናግሯል? አልተናገረም። ነገር ግን እኔ ንጉሥ አደርጋለሁ አለ። የሚገጥሙ ፈተናዎች እግዚአብሔር ፈተናን ሲልክልን ጥንካሬዎቻችንን ሊጨምርን ነው። ሰይጣን ሲፈትነን ደግሞ ያለን ነገር ህይወታችን ሊያሳጣ ነው። እግዚአብሔር ግን እንደ አቅሞቻችን ይፈትናል እንጂ እንደ ሰይጣን ሊያጠፋን አይደለም። ክብር ለኢየሱስ ይሆንለት። እዚህ እግዚአብሔርን እንጠብቅ። አርጅቼ አትበሉ፣ ነገር ዘግይቷል አትበሉ። ወደ እልፍኝ ግቡ፣ በይበልጥ እግዚአብሔርን እንጸልይ። እግዚአብሔር ለጥያቄዎቻችን መልስ ይሆንልናል። ዛሬ የእግዚአብሔርን ክብር ተናፍቄ መጥቻለሁ ምን ሰው አለ? ከእግዚአብሔር ጋር ለመገናኘት መጥቻለሁ ምን ሰው አለ? ቀኝ እጆቻችሁን እናንተ ብቻ አንሱና የዘገየብኝ ጉዳይ አለ የምትላላችሁ፣ እግዚአብሔርን እየጠበቅኩኝ እየተናፈቅኩኝ የዘገየብኝ ታሪክ አለ የምትላላችሁ እጆቻችሁን ከፍ አድርጎ ለእናንተ እናገርባችኋለሁ። እግዚአብሔር ጥያቄዎቻችሁን አሁን ይመልስላችሁ። ከዚህ ስትወጡ በኔ ላይ ቆሞ የሚናገረው እግዚአብሔር አሁን ይመልስላችኋል። እግዚአብሔርን ከመጠበቃችሁ የተነሳ ይህንን ቃል ከማመናችሁ የተነሳ ከበሽታዎቻችሁ እንዲሁ መፈወስ ይሆንላችሁ። ለዘመናት ያስቆጠረባቸው ጥያቄ በመስሪያ ቤትም በዙሪያም በጎን በየትኛው ሁኔታ እየከሰሳችሁ የቆየባችሁ ጉዳይ ነው ይሁን፣ እግዚአብሔርን ጠብቂ፣ እኔን ቃል ስሚ። እግዚአብሔር አምላክ ዛሬ ክብርን ይቀጥልሃል። እግዚአብሔር ሞገሱን ይጨምርላችሁ። እግዚአብሔር የውርደት ምዕራፋችንን በክብር ይመልስልናል። አሜን በሉ። እግዚአብሔር አዋርዳችሁ ስለ እናንተ የሚያስብ የሚጠነቀቅላችሁ እግዚአብሔር አለላችሁ። ክብር ለኢየሱስ ይሁን። በአንደኛ ጴጥሮስ 5 ላይ ምንድን ነው የምለው? እርሱ ስለ እናንተ ያስባልና የሚያስጨንቃችሁትን ነገር በሙሉ በእርሱ ላይ ጣሉት ይላል። ምንድን ነው የሚያስጨንቃችሁት? ከእናንተ የምንጠበቀው እግዚአብሔር መጠበቅ ብቻ ነው። እግዚአብሔር ቢሰጥም ይጠበቃል፣ እግዚአብሔር ባይሰጥም ይጠበቃል። ለእርሱ ክብር ይሁንለት። የዛሬው አለመመቻቸትን አትመልከቱ። ነገ መልካም ይሆንልናል። አረ ነገያችሁ መልካም ይሆንላችሁ። ዛሬ ላይ ደክመሻል፣ ዛሬ ላይ ዝቅ ብለሃል። እግዚአብሔርን ጠብቅ። እግዚአብሔር አምላክ ያለ ልክ ከፍ ከፍ ያደርግሃል። ዝቅ ያልሽ አለሽ፣ እግዚአብሔር ቀና ያደርግሻል። በጠላት መንደር ላይ ያለ ልጅ ቀሮ ተስፋ የለኝም እንደ ትናንትናውን ተናግረ ሊታልፍብኝ ነው። እባክህን ባሪያዬ በፊትህ ሞገስን ያገኝ ይሆን ዘንድ አትለፈኝ አለ። ዛሬ በመካከላችሁ እየተመላለሰ ያለው መንፈስ ቅዱስ የዘገየባችሁ ጉዳዮችን በእጥፍ ይመልስላችኋል። የዘገየባችሁን ነገር እግዚአብሔር በእጥፍ ይመልስላችኋል። እሺ ልመርቃችሁ። ባለፈው ዓመት ጸልያችሁ ያልተሳካላችሁ ነገር ብሎ እኔ ያምናው ጸሎትን ያለ ያንኳኳ በሮቻችሁን ጥሶ ሰብሮ ይገባላችሁ። አሜን ይሆንላችሁ። ወጣቶች ይሆንላችሁ። እሺ እናቶች ይሆንላችሁ። አባቶች ይሆንላችሁ። እዚህ ከተባረካችሁ ለእግዚአብሔር ክብር አጨብጭቡ። ሃሌሉያ።